ለማወቅ ሁሌ ለመማር ትምህርት አያልቅም፣ ትምህርት አይበቃም። ሁሌ ለመማር ዝግጁ ካልሆን በቀር በሆነ ጊዜ የምናቀው ዕውቀት መሰረት ይሆን እንደሆነ እንጂ የመጨረሻ ፍሬ የምንቀምስበት ሊሆን አይችልምና ሁሌ ለመማር ዝግጁ መሆን፣ ለማካፈል ዝግጁ መሆን፣ ለመፍትሄ የምንጥር መሆንን ካስቀደምን የኢትዮጵያ ወጣቶች ተስፋ አላቸው። አሁን ብዙ ቦታ ሲሄድ እደነቃለሁ። ህፃናት ሮቦት የሚሰሩ በጣም ህፃናት ስታይ፣ ሮኬት የሚሰሩ ሰዎች ስታይ 20 ዓመት 30 ዓመት የቆመ አውሮፕላን አስነሳለሁ የሚል ወጣት ስታይ በየቦታው የሚገርሙ ሰዎች አሉ። እነሱን ለመስራት እንዲችሉ ምቹ ከባቢ ከተፈጠረላቸው መፍጠር የሚያስችል አቅም እንዳለ ይታያል። በብዙ መንገድ አምና ያየኸውን ኤግዚቢሽን ዘንድሮ አስደግሞ ብዙ አሻሽለው ታያለ። ብዙ ነገር ኢትዮጵያ ውስጥ ይፈጠራልና ያን እየደገፍን ከኛም አልፎ ወደ አፍሪካ ከአፍሪካም ደግሞ እየተማርን እየተጋገዘን ከሄድን መጪው ዘመን ምንም ጥርጥር የሌለው የኢትዮጵያና የአፍሪካ ዘመን እንደሚሆን ሙሉ እምነት አለኝ። ወጣቶች ያን እያሰቡ በተስፈኝነት ስሜት በቀና አስተሳሰብ ስሜት መንቀሳቀስ ያስፈልጋል። ሰው ተስፋ ከሌለው ብርሃን የለውም። ብርሃን ከሌለው ደግሞ አይን ቢኖረው ማየት አይችልም እና ተስፋ በጣም አስፈላጊ ነው። ተስፋው ደግሞ ለመልካም ነገር መሆን እንዲችል አድርገን ከፈጠርናቸው ሁሌ የሚማሩ ከሆነ ይጨበጣል ነው እንግዲህ እንደ ወትሮው ይጨበጣል፣ ይቻላል፣ ይደረሳል ነው የኔ እምነት።